ይህንን ሳታስተካክሉ ገናን እንዳታከብሩ። በተለምዶ የገና አባት የገና ዛፍ እየተባለ አጓጉል ነገሮች ወደ ቤታችን መግባታቸው ይታወሳል። በባለ ገና እንደዚህ አይነት ክስተቶች፣ እንደዚህ አይነት ነገሮች፣ እንደዚህ አይነት ድርጊቶች እንዲቆሙና እውነተኛው ክርስቶስ ይሰበክ ዘንድ አግባብነት ያለውን ነገር እንድናደርግ ከወዲሁ ጥያቄዎች ቀርበዋል። የገና አባት ማን ነው? የገና አባት ቅዱስ ኒቆላዎስ ለድሆች ስጦታ ይለግስ የነበረ ቅዱስ አባት ነው። ታሪኩም በስንክሳር ታኅሳስ 10 ላይ ተጽፎ እናገኛለን። የገና ዛፍ በዓላችን አይደለም፣ እነርሱ ክረምታቸውን የሚያስታውሱበት ነው። ከኛ ጋር አይገጥምም። የተወለደውን ክርስቶስ የበዓሉ ማዕከል እንድናደርገው ግን ያደርገናል ማለት ትክክለኛ ነገር ነው። ፓጋን ኦሪጅን የባዕድ አምልኮ መነሻ አለው ብሎ ጣዖት አምልኮ ነው ብሎ ማለት ግን ከገደብ ያለፈ ድምዳሜ ነው። በከዋክብት ያመልኩ የነበሩ የጥበብ ሰዎች በሚያመልኩበት ነገር ወደ ክርስቶስ ተጠርተዋል። የዙሃል ጣዖት ይከበርበት የነበረው ዕለት ከክርስትና በኋላ በእስክንድሪያ የቅዱስ ሚካኤል በዓል ቀን ሆኗል። የራሳችንን የገና ባህላዊ አከባበሮች፣ የገና ጨዋታን፣ ቄጠማ መጎዝገዝን የመሳሰሉትን ማክበር ይገባል። ከዚያ ውጪ በክርስትና መንፈስ እስካልተቃኘ የጌታን በበረት መወለድ፣ የሰብአ ሰገል ጉዞ፣ ከዋክብቱን፣ የመላእክቱን ዝማሬ፣ የእረኞችን ደስታ፣ የሰብአ ሰገልን እጅ መንሻ የሚያሳይ እስከሆነ ድረስ የኛ ባህል ያልሆነውን ሁሉ ጣዖት ነው ብሎ ማንቋሸሽ የሚያምር ነገር ሁሉ ማውገዝ ይመስላል። ቅዱስ ኒቆላዎስም የኦርቶዶክስ ቤተክርስቲያን የምትዘክረው ቅዱስ ስለሆነ አጋጣሚውን ጻድቁን ለማስተዋወቅ ልንጠቀምበት ይገባል። ስጦታም የምንሰጣጠው የሰብአ ሰገል ስጦታ መነሻ አድርገን ሲሆን ልግስናውን ለነዳያን ብናደርገው የበለጠ በረከት እንቀበልበታለን። ጽሑፉን ተከትሎ በተሰጡ አስተያየቶችና ጥያቄዎች ምክንያት የመለስኳቸው ከዚህ ፖስት ጋር ጨምሬ ፖስት እንዳደርግ ወንድሞቼ ስለነገሩኝ እነዚህን ጨምራቸው አንብቡ። ዲያቆን ሄኖክ የቀጠለው ጽሑፍ ነው። የሆነ ያለው እንዲህ ነው። የምዕራቡ ዓለም ከክርስትና ብዙ ነገሮችን እየነጠቀ ወደ ዓለማዊ በዓላትና ከክርስትና የሚቃረም መንገድን እየወሰደ ይገኛል። ሜሪ ክሪስማስ የሚለው ሃፒ ሆሊዴ እንዲባል የመተካት ስራ የተሰራ ነው። ክሪስማስ ማለት ብፁዕ ቅዱስ አቡነ ሽኖዳ በአውስትራሊያ በሰጡት ትምህርት እንዳብራሩት ከኮፕቲክ ቃል የተገኘ ሲሆን ትርጉሙም ማስ ማለት ልደት ነው። ክሪስማስ ማለት የክርስቶስ ልደት ነው። ከሰለስቱ ምዕት አንድ የሆነው ቅዱስ ኒቆላዎስን በፈጠራ ገጸ ባህሪ የመተካት ስራ ከላይ እንዳስቀመጥነው ነው። ቅዱሳን መላእክትን በሱፐር ሂሮ ባትማን፣ ሱፐርማን፣ ስፓይደርማን የመተካት ከመንፈሳዊ ቅዱሳን ገድላት ይልቅ ሕፃናትን በፈጠራ ገጸ ባህሪያት ጀብዱ ተሞልተው እንዲያድጉ ማድረግ፣ ታምራትን በማጂክ የመተካት፣ ጸሎትን እንደ ዮጋ ባሉ ሜዲቴሽኖች ከጾም የሚገኘውን መንፈሳዊ እሴት አጣጥለው መልሰው ደግሞ ወደ ጉልተን ፍሪ እያሉ መስበክ፣ ወደ መንፈሳዊ ቦታዎች የሚደረጉ ጉዞዎችን ወደ አድቬንቸር ትሪፕ መለወጥ፣ ንስሐን ለካህን መናዘዝ፣ ወደ ሳይካትሪ ምክር ማለፍ፣ የአደባባይን መንፈሳዊ በዓላት በካርኒቫል የመለወጥ ስራ ተሰርቷል። በአጠቃላይ የምዕራቡ ዓለም ከሃይማኖት ይገኛል ብሎ የሚያስበውን መልካም ነገር ሁሉ መጥቶ በመውሰድ መረቆን እጠጣለሁ ስጋውን አልፈልግም የሚል አቋም ይዟል። እኛም በአንዳንድ ከመጠን ያለፈ ግትርነት የሚታይበት አካሄድ ዓለም እየሳተችበት በግድ ከሃይማኖቱ ጋር ለመቆየት የሚታገለውን ምስኪን ትውልድ ሁሉ አጣጥለን እያስጨነቅነው ነው። ይህንን ጉዳይ እንዳነሳ የሚያስገድዱኝ ሳይፈለጉ ወደ አምላክ የለሽነት በመገፋት ላይ ያሉ ምስኪኖችን የማዳመጥ መራራ ድል ስለገጠመኝ ነው። እኔም ለሌላው ሰው የጻፍኩትን መልስ ለጥፍ። እንግዲህ መምህራኑ ከሚያነሱት በጣም የምስማማበት ጉዳይ ክሪስማስ ማዕከል ማድረግ ያለበት ሳንታ ክሎስን ሳይሆን የጌታችንን ልደት ነው የሚል ሐሳብ ነው። ሳንታ ክሎስ እንኳን በምዕራቡ ዓለም በሚሳልበት መንገድ ቀርቶ እኔ በጽሑፌ ባነሳውበት ቅዱስ አባትነትም እንኳን ቢሆን የጌታ ልደት የሚሸፍን ከሆነ ተገቢ ሊሆን አይችልም። ትልቁ ስጦታ ወንድ ልጅ ተሰጥቶናል የተባለለት ክርስቶስ ከሆነ ድረስ እርሱን ማዕከል ያደረገ ክሪስቲዮሴንትሪክ በዓል መሆን እንዳለበት አበክሬ እስማማለሁ።
ሶስተኛ የኛ ከስተም አይደለም የሚለውን እስማማለሁ። እንደ ኦርቶዶክስ ቤተክርስቲያን ጉዳዩ ርዕሰ ጉዳይ ሆኖ ባይነሳ መርጣለሁ ባሉትም እስማማለሁ። የራሳችንን ባህላዊ እሴቶች በማክበርና ወደ ትውልድ በማስተላለፍ ጉዳይ ያለኝ አቋም ከእርሱ ምንም አይለይም። ተጨማሪ ሐሳቦች ያሉኝ በጥቂት ነጥቦች ላይ ብቻ ይሆናል። የመጀመሪያው ከቅርብ ዓመታት ወዲህ የገና ስብከት የገና ዛፍ ጣዖት ነው በሚል ርዕስ መሆኑን በመቃወም ቢሆን ስብከታችን ሳንታ ክሎስና ክሪስማስ ትሪን በማንጓጠጥ ላይ ያነጣጠረ የሆነ መምጣቱ ነው። ስለ ልደቱ፣ ስለ ሰብአ ሰገል፣ ስለ መላእክቱ ዝማሬ ከሚነገረው በላይ የሶሻል ሚዲያ ርዕሰ ጉዳይ የገና ዛፍ ጣዖት ነው የሚል ከሆነ ሰነባብቷል። አጀንዳ መሆን ከሌለበት ደግሞ በኔጌቲቭም በፖዚቲቭም ነው። ፓጋን ኦሪጂን አለው በሚለው ላይ ያለኝ አመለካከት ሁለት ነው። አንደኛ ላይሆን ይችላል የሚል ሲሆን ሁለተኛው ደግሞ ቢሆንስ የሚል ነው። በእርግጥ እርሶ የላኩት አይነት ይዘት ያላቸው ከጣዖት አምልኮ ጋር ይያያዛል የሚያሰኙ ታሪኮችን አንብቤያለሁ። ይሁንና ላይሆን ይችላል የሚያሰኘው ከዚህ ጽሑፍ ጋር ያያያዝኩት አይነት የገና ዛፍ ከአዳምና ሔዋን ከዕፀ በለስ ታሪክ ጋር የሚያያይዝ ዶክመንት ነው። ከዛ ውጪ የምዕራቡ ዓለም ጸሐፍት ለፒኤችዲ ዲስፐርሽን ሲሰሩ ኒው ፋይንዲንግ ዲስከቨር ማድረግ ስለሚገደዱ አንዳንዴ የሌለ ኮንስፓይረሲ ቲዮሪ እንደሚፈጥሩ ስለማወቅ ከጣዖት ጋር ያያይዛሉ በሚለው ሐሳብ ላይ ስኬፕቲካል መሆን እመርጣለሁ። የነዳን ብራውን ዳቪንቺ ኮድ የኢሉሚናንቲ ሲምቦሊዝም አይነት የምናምናቸው ነገሮች ሁሉ ከአጋንንት ጋር እንድናያይዝ የሚያደርጉ ብዙ ጽሑፎች ስላየው ይህንን በቀላሉ ለማመን እቸገራለሁ። የቅዱስ ኒኮላኦስ ከሰለስቱ ምዕት አንዱ መሆኑና ድሆች ስጦታ ያደርግ የነበረ የመሆኑ ታሪክና ተያያዥነት የምስራቅያን አብያተ ክርስቲያናት ጽሑፎች በጉዳዩ ከጣዖት አምልኮ የተገኘ መሆን ላይ እምነት እንዳላሳድር አድርጎኛል። ሁለተኛ እንደሚባለው ከጣዖት አምላኪያን ጋር የተገናኘ ቢሆን ምን ችግር አለው የሚል ሐሳብ ነው። የመጀመሪያዎቹ 4 ክፍለ ዘመናት የቤተ ክርስቲያን ታሪክ የሚያትቱ መጻሕፍትን ሁሉም የሚስማማባቸው ቴዎሎጂ ትምህርቶች ቤት ተጠቃሽ መጻሕፍት ስመረምር ከናውሳቢዮስ ኤክሌሲቲካል ቲዮሪ አንስቶ እስከ ቅርቦቹ ጽሑፎች አሕዛብን ወደ ክርስትና የጠራችው ቤተ ክርስቲያን ምን ያህል ጎጂ ልማዶችን፣ አምልኮችን አስወልቃ እንደጣለችና ምን ያህል ደግሞ ልማዶችን በክርስትና መንፈስ ቃኝታ እንደተቀበለች ማስታወስ እንችላለን። ለምሳሌ ዕጣንን በቤተ ክርስቲያን አገልግሎት ማጠን አሕዛብ ለጣዖት አምልኮ ይጠቀሙበት የነበረ መሆኑ ምክንያት እርሱ ከነበሩበት አምልኮ ልማድ እስኪላቀቁ ድረስ ጨርሶ ተከላክሎ ለመጀመሪያዎቹ 3 ክፍለ ዘመናት ቆይተዋል። ነገሮች ከተረጋጉና ክርስትና ከተስፋፋ በኋላ ግን በ4ኛው መቶ ክፍለ ዘመን ከቆስጠንጢኖስ በኋላ ቤተ ክርስቲያን እንደ መላእክቱ ማህጠንት እንደጀመረች በነ ባሲሊዮስና በነ ቅዱስ ባሲሊዮስና በነ ቅዱስ ኤፍሬም ጽሑፎች እንረዳለን። የቅዱሳን ስዕላት ላይም ያለው ጸዳለ ብርሃን ወይንም ሰርክል ኦፍ ላይፍ ስትሪክትሊ ፓጋን ኦሪጂን ያለው ሲሆን ወደ ክርስትና መንፈስ ተለውጦ እንደምንጠቀምበትም ይታወቃል። ወደ ኋላ እንሂድ ካል እስራኤል በግብጽ የለመዱትን የሚታዩ የአምልኮ ተጽዕኖ ሊለቃቸው ስላልቻለ ቢያንስ አእምሯቸው በሚታይ ታቦት እንዲሰበሰብ እግዚአብሔር በመካከላቸው የሚያድርበት ድንኳን እንዲሰራ እንዳደረገ ጥጃ አምላክ ነው የሚለውን ሐሳብ ከአእምሯቸው ለመንቀል ጥጃ በፊቱ እንዲሰዋ እንዳደረገ የኦልድ ቴስታመንት ቲኦሎጂ ያስረዳል። ፓጋን ኦሪጂን አለው ማለት ዲስኳሊፋይ የሚያደርግ ከሆነ ቨርጂን ጊቭ በርድስ ኦፍ ዘ ሰን ኦፍ ጋድ የሚለው የጌታ ልደት ታሪክም በፓጋን ሊትሬቸር ስንሄድ ከአማልክት ታሪክ የተቀዳ ነው የሚል ኤቲስቶች የሚያነሱት የክርስቶስ ልደት በነበሩ የግሪክ የግብፅና የሮማ ሜቴዎሎጂዎች ውስጥ ተጽፈው የሚገኙ ታሪኮች ናቸው። ብረትና ጥድ ግርግም ናቸው የሚል ነገር አልነሳውም። ያ የእነርሱ ባህል ነው። ሰፋ ካረክ ነው የክርስቶስ መወለድ መነሻ ምክንያት ዛፍና ከዛፍ ቀጥፈን የበላነው ፍሬ ነው። የተወለደው ክርስቶስ ደግሞ የሕይወት ዛፍ ፍሬ ነው። ያን ያህል ዛፍ ከልደቱ የራቀ ርዕሰ ጉዳይ አይደለም። ከማይነቅስ እንጨት የተቀረጸ ታቦት የእግዚአብሔርን ቃል ይመስልልናል እያልን እያዜምን ለዛፍ እንዲህ መንገሽገሽ ይገርማል። ለኢሬቻም ብዙ ጥናት ባላደርግም ኢሬቻም መንፈሳዊ ቀለም እንዲኖረው ማድረግ ስንችል ያመለጠን ድል ነው። ሐዋርያት ኢሬቻን ቢያገኙ ኖሮ
አደገ ልማድ ጽኑ ውእቱ ብለው ወደ ጥምቀት በዓልነት ቀይረውት ክርስቲያናዊ ያደርጉት እንደነበር ጥርጥር የለኝም። በእንዲህ አይነት ጉዳዮች ላይ የተሰሩ የጥናትና ምርምር ጆርናሎች በማህበረ ቅዱሳንም በነገረ መለኮት ትምህርት ቤትም ታትመው ይገኛሉ። ስኖፍሌክስ እና ኤክስማስትሪ ከጌታ ልደት ጋር አይገናኙም የሚለው በአበሻ አገላለጽ ቅዱስ ዮሐንስና አደይ አበባ መስቀልና የመስቀል ወፍ ምን አገናኛቸው እንደማለት ነው። እንደ ገጣሚው ማን ያውቃል ከማለት ውጪ ምንም ልንል አንችልም። መጥምቁ ከአደይ አበባ ጋር መስቀልን ከወፏ ጋር ምንም አያገናኛቸውም። ተያይዘው የሚነሱ በዚያ ሲዝን ላይ ስለሚመጡ ብቻ ነው። እነርሱ ጋር ስንወዳደር እኛ እርር እያልን ፀሐይ ስለሆነ እኛ ትርጉም አይሰጥም። ብናደርገውም የሰው ባህል ነው፣ አያምርብንም። እዚህ አልፈን ማውገዝ ግን ሁሉም ነገር እኛን መምሰል አለበት ይመስላል። ዲያቆን ሄኖክ ኃይሌ በጽሁፉ በስፋት ያሰፈረው ጉዳይ ነው። ሲቀጥል እንዲህ ይላል። ይህች ምሽት ይላል የእርቅ ምሽት ናት። ስለዚህ ማንም ሰው ወንድሙን ተቆጭቶ እንዳያስቀይም። ይህች ምሽት ለዓለም ሁሉ ሰላም ያስገኘች ምሽት ስለሆነች ማንም ሰው አይሸበርባት። ይህች ምሽት የደግነት ምሽት ስለሆነች ማንም ሰው ክፉ አይሆን። ይህች ምሽት የትህትና ምሽት ናትና ማንም ሰው እንዳይታበይባት። ይህች ምሽት የደስታችን ቀን ስለሆነች የበደሉንን አንቀበልባት። የበጎ ፈቃድ ቀን ናትና የጭካኔ ቀን አናድርጋት። የጸጥታ ቀን ናትና በቁጣ የምንነድባት ቀን አናድርጋት። ዛሬ እግዚአብሔር ወደ ኃጢአተኞች የመጣበት ቀን ነው። ስለዚህ ጻድቅ ሰው በኃጢአተኞች ላይ አይኩራባቸውም። ዛሬ እጅግ ባለጠጋ የሆነው አምላክ ስለኛ ድሃ የሆነበት ቀን ነው። ስለዚህ ሀብታም ሰው ድሆችን ወደ ገበታ ይጠራቸዋል። ዛሬ ያልጠየቅነው ስጦታ የተቀበልንበት ዕለት ነው። ስለዚህ እጆቻችን ዘርግተው የጮሁ ለሚለምኑ ሰዎች የእርዳታ እጃችንን እንዘርጋ። የዛሬው ዕለት ለጸሎቶቻችን የሰማያት በር ከፍታለችና እኛም ይቅርታን ለሚጠይቁ ሰዎች በራችን እንክፈት። ዛሬ አምላክ የሰውነትን ማህተም በራሱ ላይ አተመም፣ ሰውም የአምላክነትን ማህተም ተጎናጸፈም። ይህንን የጻፈው ዲያቆን ሄኖክ ኃይሌ ነው። በሚያስገርም ትንታኔም ይህንን ጽሑፍ ከትቦ ተመልክተነዋል። በሌሎች መረጃዎች እንመለሳለን።